ወፍጮ ቤት ሆነ ዱቄት አይንካኛል። ሽንት ቤት ነው የሰራሁት። እሺ በጣም የምወደው ሙዚቀኛ ዳዊት መለሰ። ሰይጣን አምላክ አልተባለም፣ ገንዘብ ነው። ከሱ ነው ተጠንቅቆ የተባለው ከሰይጣንም ማለት። የመጀመሪያ ጊዜ ምን የሰራው ይመስልሃል? ገምት እስቲ። ጉድጓድ ቁፋር እንደ ወታደር የምትሰራው ስራ አይደለም። ስትገባ ወይ ክንፉ ገብቷል ሚልኮ ሚል ሜሮን ተሾመና እኔ ሜሮን ተሾመ የኔ ክራሽ ናት የልጅነቴ። ደፋር ነው ማለት። ከዛ ደግሞ በቃ ስገባ እንዲህ ብሎ ነው የጠበቀኝ። ለምሳሌ እኔ ለማግኘት ከፈለግ ወይ ክለብ ማምጣት ኪሴ እንዲና እንዲጠቅጥቅ አድርጌ እኮ ከደበረኝ እኔ ምን ዋጋ አለው? ካየኸው በኋላ በቃኝ ስትል ከባል ብሎ ያጠፋልህ። ስለዚህ አሁን ሲገባኝ አንተ ወደ ሚዲያ ስትመጣ ድንገት አይደለም ማለት ነው። ምክንያቱም ዲጄ የሆነ ስለ ሙዚቃ በጣም አወክ እንጂ ወደ ሚዲያ ለመምጣት አሁን የሚዲያ ግብዓቶች ቀድሞ ከልጅነቴ ነበሩ። ስለዚህ ወደ ሚዲያው እንዴት ተቀላቀልክ ታዲያ? አሁን ዲጄ እያለሁ እኔ ለምሳሌ ሬዲዮ ዲጄ ነበርኩ። እሺ ፋና ሰርቻለሁ። መጀመሪያ ዛሚ ከዛሚ ተባረርን ነው የምልህ። የተዘጋ ነገር አይደለም። ሶስት ነበርን። ነፍሱን ይማረው ጓደኛ አለኝ ዲጄ ጌት የሚባልና ፕሮሞ ቤቢ እና ተፈራርቀን ነው የምንገባው። ሁለቱም ቀሩ። አየር ሰዓቱ ባዶ ሆነ ማለት ነው። ለምን ቀሩ? ነው ሳይነጋገሩ ስልክ ብዙ ምናምን የለም። አየር ሰዓት በቃ እኩል ጉዳይ ገጠማቸው። ፋና ገባን። እሺ መጀመሪያ ሀበሻ ሳውንድ ነበር፣ ሀበሻ ሁድ ነበር የሚባለው ፕሮግራም አይደለም። በእነሱ መቅረት አንተም አብሬ ነው። በጌት ንግድ ፍቃድ ነው ድሮ አብረህ ነው የምትሰራው። አንዱ ሰው ነው ንግድ ፍቃድ ያለው። እዛ እንገባለን ተባባልን። ፋና ገባን። እሺ ፋና ረጅም ዓመት ሰራው። ምን ያህል ዓመት ሰራ? 8-9 ወራ። ብዙ ነው እኮ። ማታ እያለህ ነው እዛ የሰራው ነው? የማታው ነው? ያው ማታ ዲጄ እሰራለሁ፣ ቀን እዛ ትሰራለህ። እማራለሁ፣ አስተምራለሁ፣ ዲጄ እሰራለሁ። እሺ ቆንጆ ነው። የወጣትነቴን አሪፍ ጊዜ ነው ያሳለፍኩት። በብቃት ነው የሚባለው እኮ። የባከነ ጊዜ የለም ማለት ነው። ቆይ መማር ማስተማሩን ንገረኝ። እሺ ፋና ላይ ትመጣለህ። አሁን ብዙ አንደርስታንድ እንደማያደርገው ለምሳሌ ሬዲዮ ስንመጣ በሳምንት 2 ቀን 3 ቀን ቢሰጥ ሰኞ፣ ሮብ፣ ዓርብ 2 ሰዓት ነው የምንገባው። ሮብና ዓርብ ከ4 እስከ 6 ከ4 እስከ 6 ነው። ዲጄ ለምሳሌ ናይት ክለብ የምሰራበት ታይም ላይ ያንን ፕሮግራም አደርጋለሁ። ስለዚህ ከ6 በኋላ ነው የምገባው። እሺ ሮብና ዓርብ ማለት ነው። እሱ ስኬጁሌ ነው። እሺ ሬዲዮ ደግሞ የራሱ ፋን አለው። አዎ እና ቢከቤን በደንብ እናውቃቸዋለን። ሶዶ በጣም ነው የምንደመጥ የነበረው። በጣም የሚገርመኝ ክፍለ ሀገር ምናምን በደንብ የኛ ሙዚቃ ስለነበረ ፋናም ደግሞ እንደ ኢንተርቴንመንት አስታውሳለሁ ሸልሞን ያውቃል። ለሬዲዮ እንደ ግብአት የኛ ሙሉ ነበር ኢንተርቴንመንት የምሰራው። ዮኒ፣ ፕሮሞ ቤቢ፣ ዲጄ ጌት እና እኔ ነበር። ለ4 ነበር የምሰራው። ከዛ ዮኒም አሜሪካ ሄደ። ከዛ እኔና ፕሮሞ ቤቢ ቀረን። ከዛ 2 years ብቻዬን ነው የሰራሁት። 2 ዓመት ከምናምን ሮብና ዓርቡን ማለት ነው። ፕሮግራም ይዤ እገባለሁ፣ ሬዲዮ አጫውታለሁ። በጣም ባጀቤ ነፃ ነው ቤቱ። ሙዚቃ እንደ ልቤ፣ ጓደኞቼ እንዳይደብረኝ ጓደኞቼን ይዤ እሄዳለሁ። ገብተን እናጫውታለን። ኢንፎርሜሽን ኢንተርቴንመንቱን በደንብ ይፈልጉ ስለነበረ ያቺ የቲቪ የነ ሴፉ ቶፒካ ሊንክ ምናምን ስለነበረች በቃ የነሱ አይነት ኢንተርቴንመንት አይነት የነበረ ነው የምንሰራው። ከዛ የሆነ ሰዓት ላይ ሪዛይን አደረኩ በራሴ ፍቃድ ማለት ነው። ሚዲያ ላይ የነበረው ያኔ ነው። ያኔም ክለብ የምሰራ ነበረ። ሬዲዮ ማጫወት። መማሩስ ማስተማሩስ? ሊትሬቸር ነው የተማርኩት። እሺ አዲስ አበባ ዩኒቨርሲቲ ተምራለሁ። ኮተቤ መምህራን ኮሌጅ ተምራለሁ። ሁለቱም ጋር መጀመሪያ ኮተቤ መምህራን ኮሌጅ የተማርኩት፣ ከዛ አዲስ አበባ ዩኒቨርሲቲ። ቀጥታ የበኛ ፊልድ መምህር ነው የምትሆነው። እሺ አስተምር ነበረ ፖሊ ገርጂ። ከዛ ያው ትምህርት ቤቱ ያውቃል ዲጄን መሆኔ። ጠዋት ክላስ አይመድበኝም። በፍቅር ነው ማስተምረው። በጣም ወድጄው የምሰራው ስራ ነበረ። የሚገርም ነው። እኔ አልገመትኩም እንደዚህ። እሱን እሰራለሁኝ። ተጋ ቢዝነስ እዚህ ጋር በትምህርት ቤት ብዙ ብር አይከፈለንም። እዚህ ማታ ግን አገኘዋለሁ። ከዛ ግን እኔ ላይፌን ባላንስ አደረገልኝ። ማታ ብር ጠግቦ ሲተፋ የሚያድር አያለሁ። ቀን ደግሞ ሌላ ላይፍ ነው። ይገርመኝ ነበረ። ከዛ እንደዛ እያልኩ ረጅም ጊዜ ሰራው። ረጅም ጊዜ ሰራው። ከዛ ደግሞ ድጋሚ ሰመር ላይ ያገኘኝ
አዲስ ዩኒቨርሲቲ ስሞላ ሊትሬቸር ስሞላ እኔ ደረሰኝ። ክፍለ ሀገር ነው ብዙ ሰው የደረሰው። ክረምት ደግሞ አዲስ ዩኒቨርሲቲ ይማራሉ። ትምህርት ቤቱ ስለሚዘጋ ለምሳሌ ከሐምሌ እስከ መስከረም ምናምን ይዘጋል። ከዛ ማታ ትሰራለህ። ከዛ ማታ ደግሞ የተወሰነ ቤት ቀን ነው የምትሰራው። እዛ ውስጥ በላይፌ ውስጥ በዛ እሱን በምሰራበት ሰዓት ውስጥ አንተ በእኔ ጆርኒ ለምሳሌ እኔ ለማግኘት ከፈለግ ወይ ክለብ መምጣት ስራዬ ላይ ነው ማገኘክ። ስራዬ ላይ ያገኛለሁ። ስራዬ ላይ ኢንጆይ ታደርጋለህ፣ ትሄዳለህ ወደ ቤት። ሰውም ስትቀጥር ማታ ነው የምትቀጥር? ማታ ነው የምቀጥረው። የሆነ ሰዓት ላይ ተኛለሁ። ጠዋት ትምህርት ቤት አለ፣ ትምህርት ቤት ላይ አለ። ወጣትም ስለነበርኩ ምንም አይመለከተኝ። ማሬጅ አይመስለኝም ነበር። ደግሞ እንትን ይመስለኝ ነበረ የሆነ ነገር 18 ሰዓት ነው የሚሰሩት። ኢንፎርሜሽን አለች 12 ሰዓት ነው 16 ሰዓት ግን እንጂ ያደረገው ነበረ። እንደዛ ነው ያሳለፍኩት እኮ። ልፋትህ በቃ የወጣትነትን ጉልበትህን በደንብ ተጠቅመዋል ማለት ነው። ያው አሁን እንግዲህ ብዙ ጊዜ ከዲጄ ጋር ምናምን ሲያያዝ በተለይ የቀኑ ማታ የሰራ ሰው ቀን ላይ ዝም ብሎ በቃ ብዙ ትርፍ ጊዜ ያለው አድርጎ ነው ሁላችንም የምናስበው። እንደዛ ነው። እኔም የተወሰነ ጊዜ እንደዛ አይነት ነገር ነበረኝ። በቃ የሆነ ከሆነ ሰዓት በኋላ ሰፊ ጊዜ ምናምን ይኖረኝ ነበር። እኔ ጋር የነበሩት ልጆች አንዳንዶቹ ለምሳሌ ኢንጂነሪንግ የተማሩ ከሆነ ነገር እንደውም ነገር ያሉ አንድ መለኩሴ ዲጄ ጓደኛ ያለኝ አሁን ያልኩ። እንዴት ማለት ነው? አልገባኝ። ትሬዝ ይባላል። አሁን በሌላ ህይወት ውስጥ ነው ያለው። እሱ በፍልስፍናና በቴዎሎጂ ማስተርስ ነው ያለው። ካምፓስ እያለ ዲጄ ያጫውት ስለነበረ ትምህርቱ ዲጄ ምን ሆኖ አንዳንዴ ወደ የተሻለ ክፍያ አለው እኮ ዲጄነት አለው። አስተምረህ የሚከፈልህ ብርና ማታ እኮ ይዘጋብሃል። የወር ደሞዝ ሰውዬ በቃ ትምህርቱን ዘግቶብህ በአንድ ቲፕ ማለት ነው። ግን እዛ ሂደት ትሰራለህ። አንዳንዴ ለፓሽን ትሰራለህ፣ ፈልገውም ትሰራለህ ምናምንና እኔ ጋር አሪፍ ዲጄ ነው የነበረው። ግራፊክስ ሲሆን የተመረቀ በሆነ ነገር የኔ ጀኔሬሽን ላይ ነግር ያለው ዩኒቨርሲቲ ግቡ ተብለን ያደግን ነን እኛ። በዚህ በባሌ ምናምን ተማሪ ተብሎ ያደገ ጀኔሬሽን ነው። ዝም ብሎ ሰው እንደሚያስበው አይደለም። አለሌ ምናምን አይደለም ነገርየው። ለብዙ ነገር ይጋብዛል ተብሎ ስለሚታሰብ ነው ነገሩ። እሱ የመቅመስና ያለ መቅመስ ጉዳይ። ታዲያስ አሁን ወደ ሚዲያ መጣህልኝ። ፊልሙ ቀደመ ወይስ የቴሌቪዥኑ ስራ ቀደመ? ፊልሙ ቀደመ። እንዴት? ፋራናይት እያለው ፊልም ለመግባት ወደ ዲጄ የገባሁበት ሾርት ከት ነው። ወደ ዲጄ ለመሄድ ለምሳሌ ዲጄ ብዙ ሰው ያገናኘኛል። ኮሚኒኬሽን አለ፣ ፓርቲ ነው ምናምን። ፊልም ላይ ለመግባት የማውቀው ሰው የለም። አንድ ቀን እያጫወትኩ የሆነ የሙዚቃ ምርጫ ይመጣና አልከፈትኩም መሰለኝ። ተመልሶ መጣ። ባልየው ነገር ነው የሴቷ። ከዛ ብር አስቀመጠና ፋራናይት ነበር አስታውሳለሁ። ፊልም ሜከር ነኝ ብሎኝ ሄደ። ቀላል ሰው እንዳልመስል አይነት ነገር ነው። እናንተ ብቻችሁን እየሰራችሁ እኔ ሰው አጥቼ ምናምን ስለው በመቁጣ ነው ወይስ በእውነት አለኝ። ኧረ እኔ እፈልጋለሁ በጣም ፊልም ላይ ብገባ እኮ በጣም ደስ ይለኛል። ኦኬ ካርዱን ሰጥቶኝ ሄደ። ያው በቃ የማታ ወሬ ያለ አይደል እንገናኛለን ምናምን ተባብለን እንደምንሄደው እንደዛ ነበር የመሰለው። ኔክስት ዴይ ደወልኩለት። ብሬማን ፊልም ፕሮዳክሽን ካወቀው ብሬ አውቀዋለሁ። ብሬንማ እሱ ነው ጋር ተገናኘንና ስደውልለት አዲስ አንተ እውነትን ነው ማለት ነው አለኝ። ቦሌ መድኃኒዓለም ተገናኘን። ቁጭ ብለን አወራን። ጥሩ ሰዓት ነው የደወልከው። እሷም ብዬ የሚል ፊልም አለ ስክሪፕት ጨርሻለሁ። በቃ ግን ቀረጻ ልገባ ነው። ዛሬ ምን ልስራለህ አልኩት። ሲያጣ ስክሪፕት ሱፐርቫይዘር አላውቅም። የመጀመሪያ ጊዜ ስክሪፕት አየሁ ተሰጠኝ። ሳይ ሰላም ተስፋዬ፣ ቴድሮስ ስፍራዬ እና መስፍን ወንዶች ጉዳይ መስፍን ኃይለ ኢየሱስ። እሱ ደግሞ በጣም ፍሬንድ የሆነ ሰው አብሬያቸው ሆናለሁ ምናምን። ሲያዩኝ ማታ እግባባለሁ። ከዛ እኔ ጋር ነው ኢንጆይ የሚያደርጉት። ከዛ ደግሞ ከፋራናይት ወደ ሞናኮ እየገባው ነበር። የሚመች ቤት ነው፣ ይመጣሉ ምናምን ጆይ እናደርጋለን። ከዛ ፊልሙን እንድንሰራ ሙሉን ቀረጻ በስክሪፕት ሱፐርቫይዘር። ከዛ ጀርባ ይገባ እንዲህ ብለሽ ገባሽ? ገባው። ሎኬሽን እጨርሳለሁ፣ የነገር አደርግላቸዋለሁ ምናምን።
ሰው የመጀመሪያውን ፊልም አየሁ። ከዛ ህሬት ግሩም ዘነበና መሰረት መብራቴ ላይ የመጀመሪያውን ፈርስት ድራፍት አብሬ ሰርቻለሁ። ምኑን? ስክሪፕቱን? ስክሪፕት። እውነትህን ነው? እኔ ምክንያቱም እኔ ስነ ጽሁፍ ነው የተማርኩት። እሱና ይድነቃቸው አይኔ፣ እሱ ደግሞ አሁን እንግዲህ ግዛት እንደ ኤስቲቪ ፊልሞች ላይ አደይን ጽፈዋል። 3+1 ምናምን የሚባሉ አሁን ቤስት ፍሬንድ ነው እኔ ይድነቃቸው አይኔ። ከኔ ጋር አሁን ላስት ፊልም ሰርተናል። ያመጣ ፊልም አለ እና ሬትን ደግሞ አየሁ። እዛ ላይ ተወንኩ። የትኛው ፓርት ነው? ከመሰረት መብራቴ ያራዳው። ከዛ በፊት ዘውድና ጎፈር ላይ ተወኛለሁኝ። ሰራዊት የአሸናፊ ፍቅሬ እሱ ፊልም ላይ ስልኩ የሚሰበረበት ብዙ ሰው ያስታውሰዋል። የናታን ምንድን ነው ጩጬ ነበርኩ፣ ቀጭን ነኝ ምናምን። መስፍኔም ካስት አድርጎኝ እድሜ ተጠያቃለሁ። ሙሽራ ላይ ማች አላረግም። እነ ባባ ምናምን በጣም የነገሱበት ሰዓት ነው። የሚፈለገው ሰውነት እድሜ ለፍቅረኛ የሆነ ብቻ የሚፈልጉት እንትን አለ። በጣም ነበር የምናደደው። ካስት በቃ ነው ወይ ኮረስ ነው የምትሆነው ወይ ደግሞ የሆነች ሲል ግን እኔ መወር ወደ ከኋላ ሆኜ የማየት ነገር እወዳለሁ። ይሄንን ፊልም እየሰራው ያው ዲጄነቱ እያለ ማየው የነበረው ነገር። ከዛ የራሴን ፊልም ምን ወጥቷል? ሚልኮ ሜሮን ተሾመና እኔ ሜሮን ተሾመ የእኔ ክራሽ ናት። የልጅነቴ ደፋር ነኝ ማለት ነው። ስክሪፕት ሰጥቷት አብሬ አተወንኩ። ከዛ ልክ እኔ ፊልም ሊወጣ ሲል ቃናመን ፊልሙ ሊወጣ ሲል በቃ ሲኒማ ቤት አስገምግሜ ምናምን ባዶ ሆነ ሲኒማ ቤት። ልክ ነው። በቃ ተመታን ማለት ነው። ከዛ በግርግር ምናምን ፊልሙም ሳይወጣ ቀረ። ከዛ ግን የተማርኩበት ነው። አንተ ነበርክ የጻፍከው? ጽፌ ያዘጋጀው? እኔ ጽፌ ያዘጋጀኝ ዲጄ ዊሽ ሚለር እና እኔ ነበር ፕሮዲሰር ተሰባስበን ማለት ነው። ከዛ ምናልባት አቢ ነበረ። አቢ ማለት ራስ ስቱዲዮ፣ ምናልባት አሁን በቅርብ ቀን ካያችሁት ሳሚ ስቱዲዮ ማለት ነው። ሳሚ ስቱዲዮ ይታወቃል። ሳሙኤል መኮንን ፎቶግራፈር ሳሚ ማለት ነው። አቢ ማለት ደግሞ እኔ ቴዲ አፍሮን ሙዚቃ አንዱን የሰራው ልጅ ማለት ጎበዝ ዳይሬክተርም ፎቶግራፈር ሸክላ የሚሰራው ልጅ እነሱ ኩሩ ነበረን እና ሚልኮን ስንሰራው በጣም ባሪፍ ውድ ነበረ። ግን የመጀመሪያ ስለነበረ ተመስጦ እና እንትኑ አልመጣም። አይ ቲንክ አሳውሳለሁ ድሮንኛን የነበረ እሱ ይዞ ገብቶ አቢ በጣም ጎበዝ ብላክ ማጂክ ካሜራ ማቆ አቢ ጋ ነው እሱ ከአሜሪካ እንደመጣ ማለት ነው። እና በሶስት ካሜራ ነው የሰራ ነው አስታውሳለሁ። በአንድ ይሄ ተው እንጂ ተንበጫበጫ ከለሩ በቃኛ ካሜራው መኖሩ ነው እንጂ ስለ ከለር የአንዱ ቶን ምናምን አያውቅም። ግን በቃ የነበረን ፍቅር ፊልም ሲሆን ሁሉ ነገር ግን እጃችሁ ላይ ሆነና በቃ ተጠቀሙ። ድሮን ነው ልንገርህ፣ ምን አይነት ድሮን ነበርሽ መሰለ? ፓንተም የምትባል ድሮን ካሜራ የላትም። ጎፕሮ ነው የሚቀጠምባት፣ ሞኒተርም የላትም። ቀርጻ ከመጣሽ በኋላ ስትገባ ወይ ክንፉ ገብቷል ወይ የሆነ ነገር ገብቷል። ኢቭን የጎፕሮ ሞኒተር የላትም። በቃ ራሷ ሌንስ አላት። በቃ ድፍን ያለች ናት። ሚሞሪያን አውጥታ ላፕቶፕ ላይ ነው የምታየው። ቴክኖሎጂ ራሱ በጣም ገና ነበር። የምን ጂፒኤስ ምናምን ያንን ሰራን። ያኔ በቃ ገባኝ በኪሳራ ይህን ስራ አልፋታው ማለት ተማርክበት ማለት የመጀመሪያው በደምብ ተማርኩበት ምናምን። ከዛ የናይት ላይፉ እያስጠላኝ ከዛ ስንከስር ተመልሼ ገባሁ ወደ ዲጄነት እናት ቤት 2 ዓመት ቆይቼ ኧረ በቃ ብሮክ ሆነና ከቦታ ተመልሼ ከዛ ደግሞ በቃ ስገባ እንዲህ ብሎ ነው የጠበቀኝ። ምኑ በቃ ዲጄነቱ ነው ብር ላይፍ ምናምን አድጎ ነው የጠበቀኝ። ክለብ ማኔጅ ማድረግ፣ ኮንሰርቶች ማዘጋጀት፣ ኤቨንት መስራት፣ በግሩፕ መስራት፣ ትልልቅ ብር መጠየቅ ምናምን። ከዛውም ጋር ተያይዞ የሚመጣም እንትን አለ፣ ይሄ የሚያስጠላ ነገር አለ። ከዛ እሱ ጋር የሚያስጠላው ነገር ወፍጮ ቤት ሆነ ዱቄት አይንከኛል። የሚገርም ምሳሌ ነው። እሺ ሰው ጊዜና ቦታ ይቀድሷል። እኔ ደስታ አጣሁ። አደካየ ሰካራም አስጠላኝ። ከዛ እየተቀየረ መጣ። ሙዚቃም ዲጄነቱም እየተቀየረ መጣ።
ባለቤቶች ኢንቮልቭ የሚሆኑበት የሰው ምናምን አለ እንትኑ እየጠፋ መጣ ለዛው እያጣው መጣ ዲያስፖራ ደግሞ አሪፍም ነገር አለው ለሀገር ቆሻሻም ነገር ይዞ ይመጣል ሰው ያደገ ሲመጣ በየነፍስና የስጋ ግጭት ተፈጠረ ማለት ነው አሁን ግን ያን ያደረገ የሆነ ማለት ይሄ የምትወደው ነገር የፊልም የምናምን ነገር እሱን ቀምሰ መሄድህ ነው ወይስ በራሱ የተወሰነ አእምሮ በራሱ ያደረገው መሻሻል አለ የትኛው ነው እንዴ ፋርናይት እኮ ያጫወትኩ ዲጄ እኮ ባይብል አነባለሁ ለኔ ራይት ነው ትክክል ነው ስራ ነው ምናምን ብዬ ነው ማሰብ ገባ የመጀመሪያ ነገር አልተነካውም እሺ መጥፎ ነገር አይደለም እያየሁ የነበሩት ነገርኩህ እኮ ሁሉም ሰው ሪስፔክት ተደርጎ የሆነ ነገር የሚጫወትበት ነው ከዛ ግን በደም ዲፕ እኔ ማኔጅ ማድረግ ስጀምር ከዛ እድሜ እየጨመረ ሲመጣ ገባ ክለብ ኦነር ስትሆን አንተን ነው ማስደሰት ያለብኝ ያንተን ፍላጎት መጨመር መቻል እሺ ስለዚህ አንተ ፍላጎት ከፍ እያለ ይመጣል ፋናሊ ገባ ለናይት ክለብ ባለቤት ሁለት ነገር ማቅረብ አለበት ወይ ድራግ ወይ ሴት እሱ ደግሞ ከኢንተርቴይንመንት ያስወጣል ኮምፒቲሽኑ እየጨመረ ይመጣል ማለት እሱ ውስጥ ደግሞ ያው ሰውነ ኢትዮጵያ ነው የምትኖረው ቦሌ መድኃኒዓለም አለ ትሄዳለህ ትመጣለህ ቤተሰብ እድሜ እየጨመረ በመጣ ቁጥር የእናት ጸሎት አለ ከዛ ይጋጭባል ወደ እውነተኛው መንገድ መሄድ ስትፈልግ ጥያቄዎች ይፈጠራሉ ስለዚህ እድሜ እየበሰለ ስመጣ ነገሮችን እያገናዘብኩ ስመጣ ቦታው እያስጠላ ይመጣ ገባ እነ ዘሪቱ እነ ሄኖክ ማህሪ እኮ ይናገራሉ አሁን በጣም ነው የምወደው እሱ ልጅ ምሳሌ ያነሳለሁ ማህሪ ብራዘርስ ሄኖክ አጥንት ሲጠጣ እንኳን አይቼው አላውቅም ይሄ ግን ሞክረዋል የሆነ ጊዜ ያለ መጠጥ ሰው አራ ይጠጣል አይሆንም አይደል አይስናናል ሶ ነገርየው ቤንድ ያደረገ ነው የናይት ክለብ ስራ ሙዚቃ መጠጥ የሆነ ነገር አሁን ደግሞ እየጨመረ መዝናናት የሚባለው ነገር ስላለ ግዴታ እንደዛ አይሆንም ልክ ነው ሽያጭ ነው ስለዚህ ከስተመር ኢዝ ኪንግ ከስተመር የሚፈልገው ነገር ስታደርግ አንተም ወደማትፈልገው ነገር ስለዚህ ዱቄት ይነካል ሰው ጊዜና ቦታ ይቀድሰዋል ልክ ነው እኔ የላይፍ ጎል ምንድን ነው እኔ ደስተኛ መሆን ነው የምፈልገው ፒስ ኦፍ ማይንድ እንዲኖረኝ እፈልጋለሁ ቦታው አልሰጠኝም ስለዚህ ራሴን መፈለግ ጀመርኩ እዚህ ገንዘቡ ይቅርብኝ ባፍጤሜ ይደፋ ኪስኬሴ እንዲና እንዲጠቅጥቅ አድርጌ እኮ ከደበረኝ እኔ ምን ዋጋ ወደ ተሸካሚነት ተቀየርክ ማለት ነው ከዛ ደግሞ አይቻለሁ በደንብ አድርጌ አይቻለሁ ገንዘብ አይ ነው ኮምፎርት ዞን ነው ባይብልም ታውቃለህ ሰይጣን አምላክ አልተባለም ገንዘብ ነው ከሱ ነው ተጠንቅቆ የተባለው ከሰይጣንም አይደለም ስለዚህ ገንዘብ is powerful ነው አውቃለሁ ከሌለህ ድቼ ነው የምትበላው በዚህ ዓለም ስርዓት ውስጥ ግን ደግሞ አይቻለሁኝ እኔ ገንዘባቸው ትርጉም አልባ ሆኖባቸው ባይኔ አይቻለሁ ገንዘቡ ያላዳነው ሰው ገንዘቡ የደፋው ሰው ገንዘብ ኑሮት ደስታ ያጣ ሰው ክለብ ላይ ብዙ ሰው ነው የምናገኘው እና እኔ አስታውሳለሁ አንድ ቤት የሚመጣ ልጅ ነበረ G+3 3 ቤት ነው ያላቸው እንደዚህ ቤታቸው እኔ ቤት መጥቶ ነው የሚያድረው አይገባኝም ቤቱ መሄድ አይፈልግም እዛ ቤት ውስጥ ምንድን ነው ያጣው ነገር ስለዚህ አይ ነው በቃ የሆነ ነገር ሰርቼ በዚህኛው መንገድ አይ ነው በጣም ሃርድ ዌይ በዚህኛው መንገድ ግን የሆነ ነገር አለ ስለዚህ ፈጣሪ እንድናይ ፈልጎም ሊሆን ይችላል ነው እሱማ ካላየኸው አንቀረህ መጥፋት አትችልም ለዛ እኔ ግጥም አድርጌያቸው እኔም አምናለሁ እንደዛ ፈጣሪ ተውሃል እንደታየው ተውህና ካየኸው በኋላ በቃኝ ስትል ከባል ብሎ ያጠፋልህ ያችን በቃኝ እስክትል ግን እሱ ይጠብቃል እኔ እንደዛ አይነት ነው ተርኒንግ ፖይንቶችም አሉ ለምሳሌ የመኪና አደጋ አይንህን ስትከፍት ትናንትና እዚህ ጋር የነበረው ሰውዬ ወሎ ሰፈር ጋር እኮ እሱ ነው የተገለበጠው ትባላል አንተ በከፈትከው ኦልድ ስኩል አምሽቶ ሄዶ ማለት ነው ከዛ የሆነ ሰው ስትሮክ እሺ ባታ እንትና ነበረ ምናምን ሰውነት ትፈራለህ ከዛ ደግሞ በደቡብ ኢትዮጵያ ኦርቶዶክስ ቤተክርስቲያን በየቦታው ትነግርሃለች ሰውነ ለምሳሌ እኔ ያስታውሳለሁ ናይት ላይፍ ላይ የሆነ ሰዓት ላይ ፀሐይን ብዙ አላውቃትም ግን ግዴታ ሶሻል ላይፍ አለ ቀብር ሄዳለሁ እሺ ይነገርሃል
እዛው ቀብር ላይ በተገኘህበት ቦታ ላይ ይነገራል። ስለዚህ የራሴ ጥያቄ ይኖርሃል። ሰው እኔ የት ቦታ ነኝ ያለሁት ምንድነው እያረኩ ያለሁት ምናምን። ስለዚህ ከዛ ህይወት መውጣት እንዳለብኝ ያሰብኩ። መጀመሪያ ያው በግልጽ እንነጋገር ተባልኩ። በግልጽ እንነጋገር ያዩዋቸውን ነገሮች አየው። አረ በቃ ከዚህማ በቃ ምን ችግር አለው ፍሮም ዘ ስክራች ለመነሳት አለን። ተነሳን። ይኸው እስካሁን እየቧጠጥን ነው። እንትን እኮ ነው አሁን አንዳንዱ በብዙ መካሪ ተከቦ በብዙ ቁም ነገረኛ ተከቦ በብዙ አንባቢ ተከቦ መወሰን ያልቻለ ወይም ከነበረበት ነገር መውጣት ያልቻለ ብዙ ሰው አለ። ግን አንዳንዴ ደግሞ ራስህን እንድትመክር የሚያደርግህ ጉልበት አሁን ምንድን ነው? እንዳንተ አይነት እንግዲህ የዛሬ 10 ዓመት ምናምን አሁንም እድሜ ወጣት ነው፣ ግን የዛሬ 10 ዓመት ምናምን ምን አይነት ነገር ውስጥ 7 ዓመት ሆኖኛል እኔ ቢሆን ነው። አንድ ለምሳሌ የሆነ ቀን አንድ ናይት ላይፍ ላይ በጣም ማስታውሰው ተርኒንግ ፖይንቴን ነው የምነግርህ። የሚያስጠላ ቤት ነበርኩ። ከዛ ማየው ነገር ደበረኝ። ለምሳሌ አሁን ነገር ልጠይቅህ፣ እኛ የፈለገ ቢሆን እንጠጣለን ምናምን። እኔ ከወንድ ጋር የሚልከሰከሰው ለምሳሌ ከሴት ጋር የሆነ ሴተኛ ዳር ይዞ የሚሄድ ምናምን አይ ዶንት ኖ በቃ ተስነ ይችላል ስለጠጣ ምናምን። ከዛ እኛ ቢዮንድ ማየት ጀመር። በቃ ሞቼ ነው ያየሁት የሚመስለኝ ማለት በቃ በህልሜ ነው ያየሁት። እሳት ውስጥ ነኝ። ማውቀው እኔ እንደሞትኩ ነው። በጣም ህልሙ ረዘመ። እሺ ብንንሰብ ቤቴ ውስጥ ነው ያለሁት። እሺ ቀጥታ እኔ ጓደኛዬ ጋር ነው የደወልኩት። ኧረ እኔ ማለት ደስ የማይለን ምን ያየሁት ምን ይሻለኛል ስለው በቃ እንደሚሆነው እንሆናለን አለኝ። ቀረው እቄን አላመጣሁም ታምናለህ? ማጫወትበት ላፕቶፕ ሚክሰር በቃ ደነገጥኩ። ምን መሰለህ በቃ አሁን የለ ምንም አናንቆለጳጵሰው በቃ የሆነ በህልም ተኛው። ቀጥቼ ነው የተኛሁት። እሺ በህልሜ በቃ የሚያስጠላ ሰዓት ውስጥ ነኝ። ማልገልጸው የለም ሰው ፊል ያደረኩት በቃ ሞቼ ነው ህልሜ ሞቼ ነው ያየሁት ምናምን አየሁና ልክ እንዴት ነው አንዳንዴ ብንን ብለህ ስትነቃ ለካስ በዛቸው ቤት በህልሜ እስክታመን ራሱ ትንሽ የሆነች ሰከንድ የሚወስድበት ጊዜ ፈራሁት ማታውን። ከዛ በኋላ ወጣው ቀረው አልዋሽም። ዋጋ ከፍያለሁ። እንዲህ ኮኔክሽን ብጥስ ነው ያደረኩት። ከዛ ደግሞ ፈጣሪ በደንብ ያወራል። ባደዊ ቀጥታ ነው የሄድኩት። በቃ ማለት ኦኬ እሺ ይሄ ነገር እኔ የሚሄድበት መንገድ ኃጢአት ከሆነ እኔን ዋጋ የሚያስከፍለኝ ከሆነ እስቲ አሳየኝ አልክ። መነጋገር ጀመር። ስነጋገር በጣም ብዙ ነገር አየሁ። እየሄድኩ ማለት ነው ያኛው ሪች ሳይሆን ሌላኛው ማለት ነው አውት ኦፍ ዘ ቦክስ ሲሆን በጣም ነው የሚደብረው። ያ ላይፍ ይደብራል። የተውከው ላይፍ ደበር የባሰ አስጠላ። ዲያስፖራ ጓደኞች አሉኝ፣ አብሬያቸው እሄዳለሁ። መጀመሪያ ቀጥታ እኮ ማጫወት ነው ያቆምኩት። እሄዳለሁኝ፣ አያለሁኝ፣ የሆነ ቦታ እሄዳለሁኝ፣ የሆነ ቦታ ልክ አይደለም። ስለዚህ በቃ ፍሮም ዘ ስክራች መነሳት ይችላል። እሺ ለመነሳት የማውቀው ስራ የለም። ሶ ቤቴ አንድ ካሜራ ነበረች፣ የኤክሴ እናቴ ጊፍት የላከችልኝ። እሷን ካሜራ ይዤ በዚህ በቃ ለምን አልጀምርም አልኩ። ምን በቃ ሀስል ነው ፕሮዳክሽን። እሺ ፊልም ላይ ምናምን ስላየው በቃ እሷን ካሜራ ያዝኩ ምናምን ወደዚህ ወደዛ ማለት ጀመር አሉ። እግዚአብሔር ደግሞ ሳይደግስ አይጣላ። ፍሬንዶች ምናምን የረዱኝ ጓደኞች አሉኝ አብረውኝ በቃ እስኪያልፍ ድረስ ምናምን ከኔ ጋር ትኖራለህ የሚል አለ። ቤት አትናገርም ምናምን የለመድከው ግቢ ቤት ተከራይተህ ነው የምትኖረው። ቻባ ነበረ ምናምን። ስለዚህ ዞሮሽ ወደ ቤት መግባት የማይታሰብ ሆነ። ቀጥታ ላይፍ ስታይልን መቀየር ነው። እሺ እነ ኤምኬስም ትልልቅ ቤቶችም ይቅሩ የሆነ ነገር በልተና የሆነ ነገር ደር እድሜ ለቦሌ ስትቋትን ትውላለህ። እሺ ባዘቤ ያኖርሃል። የመጀመሪያ ጊዜ ፕሮዳክሽን አገኘው። ምንድን ነበር የሚባለው? ጀግኒት የሚባል ፕሮዳክሽን ካምፓኒ። እሺ ስሰራ የምታገኝ ናይት ላይ ፕሮዳክሽን ጀምሬያለሁ አልኳት። እሺ በቃ ደወለችልኝና በእናትህ የሆኑ ዶክመንቶች መያዝ ያለባቸው አለ፣ ሂድና እነሱን ስራ አለች። ኦኬ አልኳት። ግን ስራው በጣም ነው የሚያስቀው። እንዴት?
የመጀመሪያ ጊዜ ምን የሰራው ይመስልሃል? ገምት እስኪ። ጉድጓድ ቁፋሮ ዶክመንተሪ። ሽንት ቤት ነው የሰራሁት። እሺ አዲስ አበባ ውስጥ የሚገኙ ሽንት ቤቶች ቀርጻ አምጣ ተባልኩ። የመጀመሪያ ጊዜ የላኩት ኮከበ ጻባ ነበረና አስታውሳለሁ። አይ ባይ ዘ ዌይ የዛን ቀን ገባኝ። አንተም የሆነ ነገር ከሆነ ነገር ታስጀምር። ሽንት ቤት ይጀምራል ሰው ሰርግ የሆነ እንትን እኮ አለ ቤቢ ሻወር ምናምን ማለት የዩኤስአይዲ የአዲስ አበባ ውስጥ የሽንት ቤት እጥረት አለ 90%። እሺ እና ፐብሊክ ሽንት ቤቶችን ሚኒሊክ፣ ኮከበ ጻባ፣ ጥቁር አንበሳ፣ አዲስ ከተማ እና የሆኑ ቦታዎችን ማደስ የሆኑ ሰፈሮችን አድሶ ከዛ ሽንት ቤቶቹን ደግሞ ላይክ ይሄ ግራፊክስ ስዕል እንዲሰራላቸው እና ለተማሪዎቹ በቃ የሚያምር ቦታ ኢንጆይ የሚያደርጉበት አትክልት የሚተከልበት ተብሎ እና የስልክ ደግሞ አፕ ላይክ ሽንት ቤት ምናምን ብትፈልግ በሁለት አይነት መንገድ የቱ ጋር አለ ምናምን የሚል ብቻ ፕሮጀክቱ እሱ ነው። ሶ በቃ ሄድኩ ሽንት ቤት ነው የምንቀርጸው ኮከበ ጻባ ምናምን። ከዛ የህዝብ ሽንት ቤቶች ስዕሎች ፎቶ ምናምን አነሳለሁ ምናምን እና ስራውን ልጠየፈው ስል አብራኝ የምትስል ደግሞ አለች ሜክሲካዊ ሴት የአምባሳደር ልጅ ናት። እንዴት እንደምታምር ሽንት ቤት ነው የምትስለው። እኔ ማን ነኝ አልኩ። ፕሮጀክቱን ሰርቼ ብር አገኘሁ ማለት ነው። 10 ሺህ ብር ይከፍሉኛል። በስንት ጊዜ? እንደ ፕሮጀክቱ ሽንት ቤቶች ሄጄ ሰርክ በ15 ቀን አንዳንዴ በ20 ቀን ይደርሰኛል። ብቻ ግን እኔ እንዴ እሷን ብር ካገኘሁ እኔ ምን አገባኝ? መጀመሪያ ጀማሪ ክርስቲያን አይደለም። እሺ በቃ በሱ ጀመርኩ። እሱን አናረኩ። ኮቪድ መጣ ማለት ሰበብ አልሆነም ታዲያ ወደ ቤት መግቢያ። ኮቪዱ ሲገባማ እኔ ጭራሽ እኔ ጻድቅ ሆንኩ። ኧረ ታውቆኛል ማለት ነው። ዲጄው እኔ ጋር ነው የሚደውለው። ምን አይተህ ነው ያቆምከው? ክለቡ በሙሉ ተዘጋ። ብኖርም ባልኖርም አልሰራም። እኔ ኮቪድ በጣም ተምሬያለሁ። በህይወቴ እንደ ኮቪድ ያስተማረኝ ነገር የለም። የኔም ተርኒንግ ፖይንት ነው ማለት ነው ለላይፌ። ብዙ ሰው ረስቶታል። ታዘበዋለሁ። ይኛለች እንደዚህ ንስሐ ተሰልፎ ምናምን አስታውሳለሁ። ንስሐ ለመግባት እንዴ ካህናት እኮ ቢዚ ነበሩ። ያልገባ ሰው አለ ንስሐ። ኮቪድ ላይ ምን አፕን አደረገ መሰለህ? በቃ ተዘጋ ምናምን። ከርጃ አካባቢ ነው የምኖረው። ፎቶ ውድ ስለነበር ፋዘር ሲያነሳ ስለነበር ፎቶግራፈር የመሆን ፍላጎት ነበረኝ። እግዚአብሔር ደግሶ አይጣላም ባለው ሳይደግስ አይጣላም። ለምሳሌ ጓደኛዬ የመጣና ኒኮን B700 የሚባል ቴሌስኮፕ ሌንስ ካሜራ ሰጠ ከኖርዌይ ማለት ነው። እሷን ካሜራ ይዤ ፎቶ መዞር ጀመርኩ። ይህን ማስክ ያደረገ ህዝብ ፎቶ አንስቻል። ምክንያቱም በቃ ማሰብ የጀመርኩት አእምሮ ፍሬሽ ነው፣ ሁሉ ነገር ትቻለሁ ምናምን። ከፈጣሪ ጋር የመጀመሪያ ዲሌ ምንድን ነው? እግዚአብሔር ሆይ በቃ እኔ አሁን ንጹህ ስራ መስራት የማያጣላ ፎቶ መስራት አያጣላም። እሱን ፎቶ ሰበሰብኩኝ። 6 ወር ምናምን የህዝብ ታሽጎ ነው የሚዞረው። ብዙ ሰው አነሳው። 500 400 ሰው ምናምን ፐብሊክ ስትሬት ፎቶግራፊ ማለት። ከዛ ደግሞ ፐብሊክ ፊገሮችንም ጨመርኩበት እና ሄሌን ምናምን ኢቨንቶች ላይ ችግኝ ሲተክሉ ታከለ ሁሉ ነበሩበት። ታከለውማ እንደሱ አደረኩና ኤግዚቢሽን አዘጋጀው። እነሱ አዲስ ነገር አገኘው ብለው ሚዲያዎች መጡ። እኔ ጋር 13 ሚዲያ ነው የመጣው። በካልኩሌሽን የማይመጣ ማለት ነው። በአበል አይደለም የመጣው። ፎቶ ኤግዚቢሽን ሂልተን ተዘጋጅቷል ምናምን ተባለ። መጣ። ኢንተርቪው ያደረጉኝ ምናምን። ቦታውም ትልቅ ነው። ቃናቸው ማለት አሁን ሂልተንን ራሱ አሁን ስታስበው ማለት ነው እንግዲህ አሁን እንደዚህ ነገሩ የሰራበትን ክለብ ትልልቅ ስለሆነ ከባድ አይደለም። አይ ከባድም አይደለም። ትልቅ ቦታ ማሰብ ለአንተ ከባድ አይደለም፣ ቀላል። እንደውም ሸራተን ተብዬ ነበር እኔ ስፖንሰር ያደረገኝ። እኔ ሂልተንን ነው ወደዋለሁ። የሆነ ስሙ ደስ ይለኛል። አይ ሂልተን ይሆናሉ። ሂልተን ተደረገ። ከዛ እሱ ወደ ሚዲያ እንመጣ አደረገኝ። ወደ ቃና ሳቢ እነሱ ኢንተርቪው ያደረጉኝ። አዩኝ ምናምን። እዛ ምስራቅ የህይወት ያዘጋጅ በጣም ባለቤቴ ነች። አወራኋት ምናምን
እንቶም አንተን ይወዳል አለች። ማን ነው ወዳጁ? ሲዮ። እሺ የሆነ ወጣ ያሉ ሰዎች ይወዳል። ኢንተርቪው ያደረገኝ ምናምን ሰው በቃ ካሜራ ምን አከባማ ነኝ። እሺ ከቃና ቲም ጋር ካሜራ መግባት ለኔ ከባድ ሰርቻ አላውቅም። ፎቶውን አይተው ነው አለ። ፎቶን አይቶት ፍሬሙን አየው። ከዛ እኔ አልችልም አልኩት። ሁሉም እዚህ ቤት ነው የተማረው፣ ጸባይን ነው የምፈልገው አለኝ። ገባው ቃና ውስጥ ፕሮዳክሽን መስራት ጀመርኩ። ሰው ካሜራማን ሆንኩ ማለት ነው። አስተማሩ እሱ ዳይሬክተር እንደሆን ፕሮዲሰር እንደሆን ቲቪ ሆስት እንደሆን እድሉን አመቻቸልኝ ማለት ነው። ቃና ላይ ሲታዩ የነበሩ የሆኑ ሾዎች የራሴ ነበሩ በብዛት። የራስ ፈጠራ የራስና የራስ ብቻ። አምሮን ፒተር ጌም ሾው 80 ምናምን ኤፒሶድ ሰርቻለሁ። ብዙ ሰው ያውቀዋል። የዛ ሾው ፕሮዲሰር ፈጣሪም ዳይሬክተርም ነበር። ቤቱ በጣም ለእኔ ተማርክበት። በቃ ሌላ ሚዲያ ነው እኔ ላይ ይጣሉ የተከሉት የሚገርም ኤክስፒሪየንስ ነበረ። ሰው እሱን ሰራው ምናምን። ከዛ ደግሞ ሆስት ከስራ በኋላ እሺ ቁጭ ብለን የምናወራበት ነበረ። በጣም ብዙ ሰው ያውቀዋል። ተሰብስበን እንደዚህ በግሩፕ እሱ ደግሞ ሌላ ራሱን የቻለ ሚዲያ ላይ እንድትሰራ የሚያደርግ ቻንስ ነበረው እና እነዚህን ሳረገች ያው ወደ ሚዲያው መጣው ማለት ነው። አሁን ገባህበት እንጂ ሚዲያ ውስጥ ገባህ በደንብ። የነበረው የፋና ምናምን አለ፣ ኢንተርቴንመንቱ አለ። ስለዚህ አሁን ሳንጣላ በጥበብ ከፈጣሪን ጋር ስራችንን እንሰራለን። አዎ በጣም እንጂ ጤናማ የሆነ ዳገት ነው ብዙ ጊዜ። እሱ ነው እኮ ታዲያ ህይወትን የሚያጣፍጠው። ሁሉ ነገር ለጥ ካለ እኔ ፍርሃት ይሰማኛል። በነገር ላይ ነገሮች ስክትክትክት ሲሉ ብዙ ጊዜ ደስ አይለኝ። ትግሉ ግን ያጠነክራል። እንትን ሲል ነው መጀመሪያ። ለምሳሌ አሁን እኔ የማይገባኝ የነበረ ነገር አለ። ክርስትና ፈተና የበዛበት ነው ይለዋል። ምንድን ነው የሚያካብዱት ይላል። ለምንድን ነው ሰው ፈተና ለምንድን ነው የሚሆን? ከዛ አይገባህም። ከዛ በሆኑ ፈተናዎች ስታልፍ እኔ ለምሳሌ አሁን ወንድ ልጅ ልቡ መሰበር አለበት ከሚሉት ሰዎች ውስጥ ማለት በባሌም ልቡ መሰበር አለበት። የካሊል ጂብራን አለ። አሁን እኛ ሀገር ትልቁ ፕሮብለም ምን መሰለህ? ነጮች ሲሉት እንወደዋለን፣ አባቶች ሲሉት አንቀበልም። ገባ? በክህደት ሊሆን ይችላል፣ በማጣት ሊሆን ይችላል፣ በከፍታ ዝቅታም ሊሆን ይችላል። ሰው የሆነን ነገር ማየት አለ። ያንን ሲያይ አይኑ ይገለጣል። ሰው አይኔን የገለጡ ብዙ ስብራቶች አሉ። እኔ ደግሞ ምን የሚል ነገር ላይ መጣው መሰለ፣ ስብራት መውደቅ አይቀርም በሁሉም ሰው ላይ፣ ክርስቲያን ሆንክም አልሆንክም አይቀርም። ግን በየትኛው ምርኩዝ ተነሳ? እሱ ምርኩዝህ እግዚአብሔር ሆኖ ተነሳ ወይስ ምርኩዝህ የሆነ ጥፋት አጥፍተህበት ተነሳ? ምን ይባላል መሰለ፣ ፈንጂ መጀመሪያ ሲሰራ የሰራው ሰውዬ ጉድጓድ ሊቆፍርበት ዛፍ ሊቆርጥበት ምናምን፣ ከዛ ተቀየረና ሰው የሚያጠፋ ይሆናል። አንዳንድ ሰው ለመነሳት ሰው አጥፍቶ ይነሳል። ስለዚህ የመነሻው ቁልፍ ወይስ ምርኩዝህ የትኛው ነው? ፈጣሪ ከሆነ ከውድቀት በኋላ የሚመጣ ትልቅ ደስታ አለ፣ ትልቅ ስኬት አለ። ለምሳሌ ለውድቀት ምክንያት የሆኑ ሰዎች ደግሞ እንደገና እንዲነሱ እነሱ እግዚአብሔር ከነሱ በላይ ያደረገና አንዳንዴ ወስንባቸው ሊልህ ይችላል። ይህኔ እነሱ የሚነሱ ማለት አለብን በደንብ። ያኔ በሁለት እግር ትቆም ብላቸው ካልክ ግን ይቀራል። ገና ተመልሰ የሚወደቅ እድል ሊኖርህ ይችላል። ህይወትን ባለቤት ደስታ ከሚያስደረገኝ ነገር አሁን ለምሳሌ እኔ ብዙ ጊዜ መንፈሳዊ ህይወት ማለት ነው ፐርስፔክቲቭን ይቀይርልሃል። አሁን እኔ አንተ የምር የማን ወዳጅ ነህ ብትለኝ ለምሳሌ ነገር ልንገርህ፣ ክርስቶስ የሄደበት መንገድ ነው ክርስቲያን እንደሆነ ያደረገኝ። ማለት በየትኛውም ለማንበብ ሞክሬያለሁ ከእምነት ውጭ ትንሽ እውቀት ለማግኘት፣ ግን በጣም ይለያል። ባልንጀራህን ውደድ፣ ወዳጅህን እንደራስህ ውደድ፣ እግዚአብሔርን የምትፈራበት መንገድ። ከዛ ካልኩሌሽን የለውም።
ለአንተም ለእኔ የምትለው ነገር አይደለም። አንተ በጣም የተባረከ ህይወት እንዲኖርህ ይላል። እናትና አባትህን አክብር። ብዙ ሰው ኖቲስ አያደርጉም። እድሜህ እንዲረዝም አሁን ለምሳሌ በጣም በህይወቴ ፋውል ከሰራሁባቸው ነገሮችን አሁንም አድርገው ነገር ልንገርህ። ብዙ ሰው ቦተላ ወርዷል ለእናቱ ነጠላ ሳይቀይር። እውነት እኔ አሁን በጣም ተቀይሬያለሁ። አንዳንዴ ባገቢ የሆነ ምግብ እየበላው አለኝ ከእናቴ ጋር በበላው ትላለሁ። አሁን አብረሃት ልትበላው ትችላለህ። ከፍሬንዶች ጋር 4,000 ብር የሆነ ጥብስ ምናምን ተሰብስበ ብር ከምታወጣ 1 ኪሎ ስጋ ገዝተህ ሄደህ ከእናትህ ጋር ትበላው ምን ቶር ብላ አይታት አታውቅም። የሆነ ነገር ሊሆን ይችላል። አይነት እየተቀየረ የምታይበት አይነት እየተቀየረ ምናምን እኔ ከዕለት ወደ ዕለት ሀገሬን እየወደድኩ ባደቤ አባቶችን እያመሰገኑ ፈጣሪ በሰጠኝ እድል ነገሮችን እያስተዋልኩ ከዛ ደግሞ የአርት ሰው እንደሆን በጣም የሚመች ቦታ እንዳለ ለአንዴ ምን ተፈጠረ መሰለ ቤተክርስቲያን ቁጭ አልኩኝና አሁን እሺ እኔ ምንድነው የምሰራው አልኩ። እሺ ከዲጄ ህይወት ወጣሁ። ቪዲዮ ክሊፕ መስራት ፈልግ ነበረ። የማውቀው ነገር በሙሉ ሸፈፍ ያለ ነው። ከእግዚአብሔር ጋር የሚያቀርብ አይደለም። ምንድነው የምሰራው ምናምን ብዬ ሚካኤል ነው የካ ሚካኤል ቁጭ ብዬ መክሊቴ ምንድነው ምናምን ስል እንደዚህ አገር አይዲያ ነው የመጣልኝ። እሺ ኦኬ ካየከኔ አላዶር ፒክቸርስ ነው የሚለው ፕሮዳክሽን ስሜ። እማነበው ስቶሪ የማገኘው ነገሮችን ማረገው በቃ ጥበብ እግዚአብሔር መሆኑን ተረዳሁ። ከዛ ሶርስ ማግኘት እንደምችል ለእኔም አልፎ ለዓለም የሚተርፍ እንጀራ ማግኘት እንደምችል ከእግዚአብሔር ሳልርቅ እንደሚሆን አይነን ገለጠልኝ። ከስቶሪዝ ደረጃ ማን ይጽፍልሃል እንደዛ? ግብረ ሕማማትን እንደው ካነበብከውና ሲማረሱ ምናምን ስታይ ቤተክርስቲያን ውስጥ ስታነብ ደራሲያን እነሱ፣ ሰዓሊያን እነሱ፣ ዜማ እነሱ። ሰሚነሽ ኪዳነ ምሕረት ነው ሙዚቃ ወረባ ይቼ ሙዚቃ ባፍጥሙ ይደፋል። ቄሶች ብልጥ ናቸው። እንደዚህ ወረብ ስሜት ደረጃ ደርሰው ነው እንደሚመሰጡት። ይሄኛውን የተውት ለዚህ ነው እንዴት ትላለህ ስታየው ማለት ነው። ሰው በጣም ብዙ ዲፕ የሆነ ነገር አለውና ሰው የጋረደብን ነገር አለ ብዬ አሰብኩኝ። ስለዚህ በዚህኛው ሳይድ ቢሄድ መልካም ነው። እኔ ዳይሬክቲንግ የገባኝ ቤተክርስቲያን ነው። እውነት ልንገር አንስተልኛል መሰለኝ። እያንዳንዱ ነገር ለምንድን ነው ብዬ አያለው። በቃ ሁሉም ነገር ከበሮ ስታየው አያምርም። እንደዚህ እንትኑ ቆዳው ያለ አገመዱ ዝብትልትል አያስሩትም እንዴ ምናምን ነው የምትለው። ለካ በትርጉም እያንዳንዱ በዚህ በር የምትገባው በዚህ ቤቶች በዛ የሚገቡበት ምናምን ሁሉ ምትሱ። ስለዚህ ምንድነው ታዲያ ጥበቡ ነው የምታየው። አሁን እኔ ከአንድ የቴሌቪዥን ጋዜጠኛ በምን እለያለሁ ታዲያ? ዝም ብዬ ካነበነኩት ወይም ዝም ብዬ ቁጭ ብለው ተዋናዮች እንዲያወሩ ካደረኩልህ በምን እለያለሁ? ስለዚህ አንድ ነገር ልነግር ይገባል። በስዕል በተለያየ ነገር ልነግር ይገባል። ባህል የሚባል ነገር ያንንም በሆነ መልኩ ላሳየ ይችላል። ባህል የድሮውን ባህል ብቻ እኮ አይደለም። አሁንም እኛ ለምሳሌ በቤት ስልክና በሞባይል ስልክ መካከል ያለው ራሱ ልዩነት ማአት ነገር እንዲታይ የሚጋብዝ ማአት ብዙ ነገር አለ። ያንን ነገር ሁሉ የሰጠችኝ ነው ቤተክርስቲያን እና ልክ ነው። ከስነ ጽሁፍ አንስተህ እስከ ላይ ድረስ እኔ አንዴ እንደው ምን አልኩ መሰለህ፣ ያው መቼም አንዳንድ ጊዜ ተፈላሳፊ ትሆናለህ አይደል? እኔ ባለው ፈላስፋ ያለው ሰው አይመቸኝ። አው ግን ነገሮች እንደው በሁሉም ነገር ማለት ነው የራስህ እውቀት ይሄ እውቀት የኔ ነው ማለት ትፈልጋለህ፣ ወይም ይሄን በዚህ በኩል ያየሁበት መንገድ የኔ ነው ልትል ትፈልጋለህ። አንድ የሆነ መጽሔት ላይ ነው ስጠየቅ ምን አልኩኝ መሰለህ፣ የመጀመሪያው ፊልም ዳይሬክተር እምዬ ማርያም ናት ብዬ ቁጭ እንዴት አለችኝ ጋዜጠኛዋ። መጀመሪያ ስክሪፕትን የወሰደችው በሆዷ መጥቶ የተኛው ቃል እዛ ቃሉን ሆዷ በደንብ ፕሪፕሮዳክሽኑን ሰርታ ምን ብላ ምናምን ከዛ ስጋ አልብሳ ምናምን አወጣችና መሬት ላይ ታየ የእሱ ነገር ምናምን። ጨረሻ ፊልሙ ተቀርጾ አልቆ ቀራኒው ላይ ነው ስክሪን ያደረገችው መስቀል ደስ አይልም ብዬ እዛ በለመዳፌ ለአንዱ እንትን መጽሔት ላይ አይተዋል
እንትን ብዬ ስለው አንተ ሲጀመር እመቤታችንን እኮ አልተረዳሃትም ማለት ነው። ያ ሚስጥር ለአንተ የተነገረ ተመጥኖ ነው ሲጀመር በልክ ነው የተነገረ። ከዛ እሷ ሆድ ውስጥ ሲያድር የነበረው አንተ እንደምትለው ስክሪፕቲንግ ተብላ እንዳይመስል ስንት ለእኛ ጭንቅላት ከባድ የሆነ ነገር አለ። እንዴት ከምድር እንትን ጋር ታወዳድራታለህ ብሎ አላፈጥጥብኝ። እዛ ሸቀቅ አድርጌ ማሰብ ጀመርኩ። ስለዚህ የክብር የሚባል ነገር አለ ማለት ነው። አሁን ጌታ ያደረበትን ነገር እንደማን ከኔ እኩል በሆነ ፊልም ማወዳደር አየዋ። እዛ አባ ገብረ ኪዳን ጨመሩልኝ። ደቀ መዛሙርቱ ተሰብስበው ጌታ ካረገ ምናምን በኋላ እሷን ሲጠይቋት እንዴት ነበር የወለድሽ? እንዴት ነበር ሲጠይቋት መጀመሪያ የእሳት መጋረጃ ተጋረደ ምናምን ብላ ጀመረች ማለት ነው። ለልጆቿ ስትል ገብርኤል ነው ግብ ያለው ረፍ በጭንቅላት በላይ የሆነ ነገር እንደውም ዓለምን ያለ ጊዜው እንዳታጠፏት ብሎ ያስጠነቅቀው ማለት ነው። አየሁ አይደል? አሁን ያቺ ነገሯ ትንሽ ስትቀምስ ወይም የጻፍክ ምን ያልክ ሲመስልህ ብዙ ነገር ውስጥ ገባል። ግን ቆይቶ ደግሞ ጸጸት ሊሆን የሚችል ነገር። ስለዚህ ቆይቶ ያገኘሁት ትምህርት ግን ወንድምህን እንደ ራስህ አድርገህ ውደድ ስል ገነት እንድገባ ነው ብዬ ሳስብ እኔ ደስታ እንዳገኝ እኔ አንተን በጣም ስወድህ ማለት ቀጥሎ ደስታ አለ፣ የምቀበለው ደስታ አለ ከአንተ ይሆን አለ የሚሰጥህ ኢነርጂ ፍቅር። በቃ አንተንም እሱንም ስወድ የሚሰጥህ የደካ ነገር እዛ ተጨመረልኝ ነው። በቃ ቅዳሴም ገብተህ እንተ አትቀድሶም እኮ አንተ ትቀደስ የሚል ነገር ደግሞ ትሰማል። ቅድም እንዳልከው ነው። ስለዚህ ወደታች መቆፈር ይሻላል። ምን እየሆንክ ትመጣለህ መሰለህ? መጀመሪያ አካባቢ አይታለውን ቤተክርስቲያን ላይ የሚነሱ ሰዎች ገና የመጀመሪያ የገቡ ጊዜ በቃ ያሳብድሃል። በቃ ትንሽ ነገር ታነባለህ፣ አዲስ ነገር ይሆንብሃል። አዲስ ነገር ለመፍጠር ትሞክራለህ በመስገድ በምናምን። አንተ በቃ ያኔ ቁልፉን ሽልማቱን ያገኘ የሚመስል ነገር አለ። ሞር ዲፕሊ የርክ ቤልክ ቁጥር እንደ ህፃን ልጅ ካልሆንክ የሚባለው ፖይንት ላይ የተመጣል ነገሮች በጣም ዲፕ ነው። እንግዲህ አስብ መጋቢ ሐዲስና ወይ ብሉት ምናምን ኪዳናት ሲባሉ ያን ሁሉ ስንት ዓመት 30 እና 40 ዓመት በቃላቸው በድንግልና ተምረው ምን ብለው የተገለጠላቸው መንገድ አለ። እኔ ደግሞ ተንቦጫርቄ መጥቼ በዚህ በኩል ምናምን የመጣሁበት መንገድ አለ። ነገርየው ረቂቅ ነው፣ እንደምናስበው ነገር አይደለም። ሳንደርስበትም ነው የምንሄደው። እነሱም ይነግሩሃል። የዓለም ስርዓትና የመጽሐፍ ቅዱስ ነገር አንተ ፈልጠ ወይም ማትስ ምናምን የምታገኘው ካልኩሌሽን አይደለም። ትናንት አሁን ምን ሆንኩ ፕሮዳክሽን ላይ በጣም አቀድኩ። አይ ቲንክ ሲስቅ ነበር ጠዋት ሲዘም ሳምባዲ ሲያረፍድ ነገን እንኳን ኮንትሮል ማድረግ ማልችል ሰው። አዎ አስበህ ዝናብም እየተመታ መጥተህ ሊሆን ይችላል እዛ ቦታ። ሰው ብዙ የምታውቀው ነገር የለምና ሰው በገባህ መጠን በሰላም እንድትኖር ቀለል ብሎ ሰዎችን እንድትወድ መልካም እንድታረግ ሲምፕል ላይፍ እንዲኖረ በምታውቃት ነገር ዛሬዋን ነው የምለው እኔ ሁሌ በቃ ዛሬ መኖር። ዛሬ ስኖር የምጠራበትን ቀን አላውቀውም። ስጠራ ፈጣሪን እለምነዋለሁ። ድሮ ቢሆን በርጫ ላይ የሚጠራኝ አስበዋል። እፈራ ነበር። መጠጥ እየጠጣው ተጋጭቼ ወድቄ ቢሆንስ? አትሊስት እንደ አሁን ወክ ያደረጋ ከቀረዛ ሲመለስ ነው የተደፋው ይሻላል። ብዙ ምሕረት ብዙ ቸርነት በላይፍ ውስጥ አሳልፌያለሁ። ያሳለፍኩት ሁኔታ አሁን ብዙ ብሌም አላደርግም። አራዳ ሰው አድርጎኛል። ግን በምን ትለቀዋለህ? አሁን ውሎህን አንተ አሁን ማታ ቤት ስትገባ እሺም ትመዝነዋለህ አይደል? ውሎህን ተመስገንም ልትስትል ምን አይነት ውሎ አሉ? በምን ትመዝነዋለህ? በአንተ የተደሰቱትን ሰዎች ዝም ብለህ ታስባለህ? በአንተ ይከፋሉ ያልካቸውን ሰዎች ዝም ብለህ ለማየት ትሞክራለህ? እንዲህ አይነት ልምድ አለ? ለምሳሌ እኔ እናንተ የሚያገናኘን ቦታ ነበረ ታስታውስ ከሆነ ሴም ፕሮዳክሽን ሴም እንትን ላይ ሰርተናል። ባደቤ ስራ የምሰራበት ቦታ ላይ እኔ በረከት ነኝ ወይስ አይደለም? የመጀመሪያ ካልኩሌሽን እኔ እዛ ቤት ውስጥ ስሰራ ሰውየው ከኔ ይጠቀማል? እኔን አይደለም ከሚከፍለኝ አንጻር አይደለም። በደንብ ይፈርት አውጥቼ እዛ ቤት ውስጥ መፍትሄ ነኝ፣ ለሰውየው የሚደገፍብኝ ሰው ነኝ ብዬ አምናለሁ። እሱን አምናለሁ። አንድ ሁለት እኔ ወርካወር በጣም አምናለሁ። ባዘው በጣም በቃ አንድ ነገር አለ። ብዙ ሰው ስንፍና በጣም ያጣት መነሻ ነው። በጣም ብዙ ጊዜም በስራ ማሳለፍ ፈልጋለሁ። ጥሩ እኔ በስራ አሳለፍኩ ማለት አፌ ያርፋል፣ እግሬ ከሆነ ቦታ ይቆጠባል። ደክሞኝ ተኛው
ቢያንስ የዛሬዋ ካልኩሌሽን 0 ናት። ስለዚህ ነው የዓለም ሰው ነኝ። በቃ እኔ እኮ የከተማ ሰው ነኝ። መለኩሴ አይደለሁ ወይ ጳጳስ አይደለሁ። ሰው ከኔ የሚጠበቀው የዓለም ስራ እሰራለሁ፣ የሚገባውን አደርጋለሁ፣ ቀን በስራ አሳልፋለሁ። በስራ የደከመ አእምሮ ደግሞ ጧ ብሎ ይተኛል። ስለዚህ ንጹህ ሕሊና ይኖረዋል ማለት። ስለዚህ ስራዬ ለእኔ እንዳገልግሎት ነው። ትክክል። ይሄ አሁን ያለሁበት። ነገ ደግሞ ሊመሰጠር ይችላል፣ ከዚህ ከፍ ያለ ወይ ሊወራ ይችላል። አሁን ባለኝ አእምሮ ቋሚ ሀሳብ የለም የተረዳሁት። ክርስትና ኢዝ ፕሮግረስ። ከ3 ቀን በፊት ያጋጠመኝ ልንገርህ። መንገድ ላይ የሆነ ሰው እየወደቀ የሙስሊም ቆብ አድርጓል። ድሮቤን አላነሳው። ሲወድቅ አይቼዋለሁ። ሙስሊም ነው፣ የኔ እምነት ተከታይ አይደለም። አይፈቀድም። ሰው ነው። ትክክል። አነሳሁት። ተሰባሰብን። ጥርሱን ነክሷል። እዚህ መገናኛ ጋር ስልክ ተደወለ። አልመጣም አሉ። ከዛ መጣችና ሴትዮዋ ስልኩን ሰጠች። አናግራቸው አንተ ብላይ ሳነሳ ኃላፊነት የሚወስድ ሰው ካልሆነ እኛ አንመጣም አሉ። ኃላፊነት ማለት ይዞ ሂዶ የሚያደርግ ሰው ቀረጻ አለብኝ። ቢሮ እየተጠበቅኩ ነው። ውስጥ የተሟገተ በዚህ ጋር ኮሻ ያደርግብኛል። አንተ ሰው ወድቆ ጠለልትሄድ ነው ምናምን ይኛል። የውሸት ነው ኦኬ አልኩት። በቃ እኔ ኃላፊነት ወስዳለሁ አልኩ። ውስጤ ግን እየፈራ ነው። መጡ። ሲደርሱ እሱ ነቃ። የሚገርም አይኔ አልሄድም ማለት የሚጥል በሽታ አለብኝ መድኃኒቴን ስላልወሰድኩ ማለት። ውስጤን ግን ታዘብኩት። ግን ደስ አለኝ። አትሊስት ተግደድሬም ቢሆን እሺ ብያለሁ። ታዝቦኝም ይሆናል ፈጣሪ። ሄድ በቃ አልሄድም እኮ እንደሱ አይደለም እኮ እንትንህን ስለሚያውቅ ውጥረትህን ስለሚያውቅ ነው እግዚአብሔር ያስነሳው። እኔ እንዲህ ነው ማለት በሰዓቱ ካለፈ በኋላ ደስ ይልሃል። ግን እሷን ራሱ ባይሰማኝስ መሆን ነበረበት። ከባህር የሆነ ነገር ይፈልጋል ማለት ነው። ስለዚህ እኔ መጨመር አለብኝ፣ መደራደር የለብኝም ማለት ነው በሰው ነፍስ። አሁን እኮ መነግርህ እንደ ንስሐ አባት የእውነቱን ነው። ውስጤ እየተከፋፈለ ነው። ኢቭን በእንትን ነው በቃ እኔ ኃላፊነት ወስዳለሁ ያልኩት እንዳስባለኝም አላውቅም። ስለዚህ እኔ ኃላፊነት ሶስት እሱን ጭኜ ሆስፒታል ወስጄ የሆነ ነገርም ከሆነ የሆነ ነገር ውስጥ እንደምገባ ችግርም ቢገጥመው ይባሰ ተቀጠና ተነሳ። እነሱም ግን ደረሱ፣ አዩት። ከዛ ሜሴጆች ደረሰኝ። ከዛ ባለ ብዙ ነገር አስተዋልኩ። አምቡላንስ እንደዚህ ቶሎ ይደርሳል አልኩ። ከዛ ትረስት ስላረከን ቴንኪዩ ምናምን ብሎ ሜሴጅ ላኩ፣ ቁጥሬን ስለወሰዱት። ሄደ። ለሁለት ነው ጸሎት ያደረግንለት። እኔ በዚህ ጊዜ በውስጤ በስመ አብ ወወልድ ወመንፈስ ቅዱስ ምናምን እላለሁ። ሙስሊም አለች የሆነ ነገር ትላለች ምናምንና የሆነ ፊል አረኩ። ገባ መጽሐፍ ቅዱስ ላይ የምናውቀው ጥቅስ አለ አይደል? አንድ ወድቆ ሰዎች የትኛው ነው ወዳጁ የሚለው ማለት ነው። እያንዳንዱ ሰዓት የምትፈተንበት ሰዓት ይኖራል። እኔ ኢትዮጵያ የምትባለው ሀገር ደስ የምትለኝ ለዚህ እኔ ሙስሊም ጓደኞች አሉኝ የሚሞቱልኝ፣ የፕሮቴስታንት ጓደኞች አሉኝ ስንት ጊዜ በችግር ጊዜ የደረሱ። አሁን ለእኔ ከሰው ጋር መኖሩ ነው እግዚአብሔርን የሚያስደስተው ወይስ ከሌ ብዬ መተው? ለምንድን ነው ለሙስሊም ጓደኛ የማልጸልይለት? እግዚአብሔር ስለ እኔ ብሎ ሊምረው አይችልም? ለፕሮቴስታንቱ ጓደኛ ለምን አልጸልይለትም? ማለት ችግር ቢደርስበት ካልደረስኩለት ታዲያ ፈጣሪ እንዴት ነው የማውቀው? አይደለም ሲሰቀል ለሁሉም ነው የተሰቀለው እሱ አይደለም? ስለዚህ አንተም ለሁሉ ነው መኖር ያለብህ። ስለዚህ እኔ ኢትዮጵያን ከምወድበት አንዴ ምን ሆነ መሰለህ፣ እዚህ ኦሎምፒያ አካባቢ ምሳሌም በላ ስንል አወል የሚባል ጓደኛ ያለ አብሮኛል እና የሻሸመኔ ልጅ ከሱ ጋር አብሮ መጥቷል። ፕሮቴስታንት መሆኑን እኔ አላውቅም እና እኔ እጄም ለምዷል በስመ አብ ወወልድ ወመንፈስ ቅዱስ ብሎ መብላት ማለት ነው። ቀረበ የአወልን ሙስሊምነት ብዙ ጊዜ ትዝ አይለኝ። አንድ ላይ ምግብ አዘናና በስመ አብ ወልድ ስንል ፕሮቴስታንቱም እንደዚህ ነገር አለ፣ አወልም ብስሚላ ያለው ማለት ነው። ከዛ ይሄ ፕሮቴስታንቱ አያችሁ ይህች ናት እኮ በቃ ይኸው አብረን እንበላለን የተለያየን ሰዎች አለ እና እኔ ሀገሬን ከምወድበት ነገር አንዱ ይሄ ነገራችን ነው እኮ በቃ አባቶቻችን የሚሰጡን እኮ እንዲህ አይነቱን ነገር ነው አይደለም። እና አንዳንድ ጊዜ ግን ይሄ የሆነ መፍጨርጨር እውነትን ለማሸነፍ የሚመስል መፍጨርጨር ግን እኔ በእኔ በኩል እድሜ ይኖረዋል ብዬ አላስብም። ይደክመሃል፣ ዘላቂ ነው ብዬ አላስብም። የኔ አስተሳሰብ እንትን ይመልስልሃል። የጌታ ወዳጅ ዮሐንስ ወልደ ነጎድጓድ ቅዱስ ዮሐንስ ማለት ነው። መለኮትን ምስጢር መመርመር ፈልጎ
በቅርፊት ውሃ እየቀነሰ ቅዱስ ሚካኤል ተገልጦለት ነው ይባላል። ምን እያረክ ነው ሲል መለኮትን እየመረመርኩ ከዚህ ውሃ እንደምትቀንሰው ማለት ነው። እንኳን እኛ ማለት ነው አንዳንድ ነገሮች ሳይመለሱ ነው የምትሄደው እና እኔ ፀሐይ በምስራቅ ወጥታ በምዕራብ የምትገባበት እስካና ሳይገባኝ ብዙ ነገር ላይ ጊዜ አላጠፋም። እና አንዱ የእግዚአብሔር ቋንቋ ምንድን ነው አለ ግዕዝ ነው ምናምን እንዲባልለት ነው የፈለገው። ፍቅር ነው ግን ቋንቋ። አሁን ምን ላይ ነህ ዲጄ? እኔ እኮ ዲጄ ነው የምልህ። ያው እኔ መጀመሪያ በቀለብኩበት ነው። እኔ ብዙ አይነት ጥሪዎች ይሰሙኛል። ዲጄ ሲሉኝ የሆነ ቦታ የሚያውቁኝ ሰዎች እንዳሉ አውቃለሁ። አሁን የሚያውቁኝ ሰዎች አሉ፣ በሪች የሚያውቁኝ ሰዎች አሉ፣ ባላዶር የሚያውቁኝ ሰዎች አሉ፣ ሀብታሙ የሚሉኝ ሰዎች አሉ። ጥሪዎቹ እኔ ዘመኔን ያስታውሰኝ እና ሊብሬው ግን በሀብታሙ ነው። በዛ ነው። አሁን ቻናል ዋን ነው ያለው። ቻናል ዋን ላይ ቅዳሜኛ የሚባል ፕሮግራም አለ። ቅዳሜ ላይ የሚተላለፉ እየተወደደ የመጣ ነው። ጓደኞችህም አሪፎች ናቸው። በቃ ብዙ ጊዜ ፖለቲካ ይበዛበታል የሚዲያ ስራ ታውቃለህ። እንዴት? ከምን አንጻር? ሽኩቻ ይበዛዋል። እኔ ስገባ ጀስት በጣም የሚታዘዙ በቃ ይሄ ደስ የሚል እኔ የምሬን አውርቻ ቃለሁ ከአንዱ አንዱ ምንትንም አልልም። ሰውነን ኖባዲስ ፐርፌክት የራሱ የሆነ ባህሪያቶች ይኖራሉ። ኢቨን አሁን እኔ የሰው ባህሪ የምረዳበት ጊዜ ከምን አንጻር የመጣ ነው ብዬ አንደርስታንድ የማደርግበት ነገር ይኖራል። ግን በጣም ደስ የሚል ክሩ ነው ያለኝ። ከዛ ከኤክስፒሪየንስም ዝቅ ብዬ ከምሰማው ጀምሮ ከዛ ደግሞ ከእኔ የሚሆነች ነገር የሚወስዱ ከቲጂ እኔ ምን ቲጂ ትልቅ ጋዜጠኛ ናት። ጠብ ነው በቃ ኤክስፒሪየንስ እሷን ጆሮዋን ከፍቼ የሆነ ነገር ስፈልግ አወራታለሁ እኮ። ያንተ ብልጠት እኮ እሱ ነው በነገር እኔ የታዘብኩት። በቃ ጆሮህን ሰጥተህ ትቀዳለህ። አትንቅ፣ እውቀት አትንቅ። እኔ በምናምን አለው መሰለክ ምን አገባኝ። አሁን አንተ የኖርክበት ዘመን አለ፣ ያሳለፍከው ላይፍ አለ። እኔን በአንድ ሰዓት እኮ ማስተማር ትችላለህ። እኔ ከአንተ ለመቀዳት ደግሞ እኔ በጣም ፖላይት መሆን አለብኝ፣ ሀምብል መሆን አለብኝ። ያ ማለት ከአንተ አንሳለሁ ማለት አይደለም። እኔ ደግሞ የራሴ መንገድ አለ። ብዙ ነገር አገኛለሁ። ከዛ ደግሞ ሁሉም ቦታ ልኖር አልችልም። ከዛ ደግሞ ሴት የሆነች እናት ባለትዳር የሆነ ላይፍ ኤክስፔሪንስ ያሳደገች አስበዋል። ቃና በጣም ነበረ የምንማረው እንትን ኢኮኖሚክ ምናምን አንዳንዴ ያስተምረናል። ማትስ ማያገባንን እንትን ቢዝነስ በዚህ ምናምን ሁሉም ሰው የራሱ ልምድ አለው እና እዚህ ጋርም ስትመጣ ኤክስፔሪንሱ እንደዛ ነው። ሳሚ ሞሪ ነው እሱ ለረጅም ዓመት ዶክመንተሪ የነበረበት የመጣበት ነው። እሱም እንዳንተ የሚዲያ ሰው ነው። እሱ ደግሞ ዝግጅቱ የሌለ ነው። ሁሉን ነገር ጽፎ ምናምን ወረቀት ላይ ጨርሶ ነው የሚመጣ። ሳሚ ሞሪ ነው ለምን አለ አይ ቲንክ ሆነ ሀርደኛ ይመስለኝ ሰዎች የሚያዩት ፊዚካሊ ምናምን ስለሆነ ከዛ አንጻር ነው። እና ከኔ ጋር ደግሞ በጣም አሁን እሱ እኔን ያደምጠኝ እንትን ላይ ነው እሱ ሲመስለኝ ስራ ላይ ይሄ ያለ አይደለ ስራ ላይ በጣም ቀጥተኛ የሆነ ሰው እንደዛ አይነት ባህሪ ነው። እኔ በፊት ነው የ11ኛው ሰዓት የሚባል ፊልም ሲሰራ ነው የማውቀው እሱንና ቀጥ ያለ ነገር ባህሪ ያለው ስራ ላይ በተለይ ይሄ የሚወላውል ሰው ነገር ምናምን የሚወድ አይነት ነገር አይመስልም። አሁን እሱ የእሱ ባህሪ ነው አሁን ሰከንድ ፌዝ ላይ መጣለች። እኔም ዳይሬክት ሳደርግ እሱ ባህሪ ይመጣል። የመጀመሪያው ፈርስት ፌዝ አለ። እኔ በተፈጥሮዬ ኮንፈርት ሰጣለሁ ለሁሉም ሰው። ከዛ ግን በመለማመድ ሰዎች ባውንደሪ ያልፋሉ። ከዛ ሳሚ ሞሪ ነው። ኦኬ ልክ ነው። ይሄ የሰው ባህሪ ነው። ሰው ኮንፈርት ዞን ሲሰመጠው ያልፋል። የኛ ሙያ ደግሞ ዲሲፕሊን ይፈልጋል። ካየው ኦንሴት ላይ በጣም ዲሲፕሊን የሚፈልግ ሙያ ነው። ሁሉም ባውንደሪውን ጠብቆ የሚሰራው ነውና ጥሩ ነው። እንደኔ ይሁን አሉ። ከዛ ደግሞ የስታይል ነው። እኔ ለምሳሌ አሁን ይሄ እንደዚህ ስካርፕ አርጎ እዚህ ጋር አርጎ የሚጮሁ ዳይሬክተር አሉ። እኔ ጠላቴ የምትሆነው ስራዬ ላይ እስቲ አርፍድ እንጣላለን ወዲያው። ከዛ ደግሞ ያኛውን ደግሞ አይቻለሁ የውጭ
ከስክሪፕት አጻጻፍ፣ ፕሮዳክሽን አያያዝ፣ ፕሮዳክሽን ማናጀር፣ ፕሮዲስ አደራረግ የውጮቹ በጣም የተለየ ነው። ኮንፈርት ዞን ሰጥተውክ አንተ እዛ ስፔንድ እንድታረግ በሚመችህ መንገድ። ቃና በጣም ብዙ ነገር ነው ያስተማሪ። ለኤዲተር እኮ ቀን ወይስ ማታ ትሰራለህ ብሎ ያማርጣል። ደስ ይላል። በእናትህ ሶ ናይት ላይፍ የሚፈልግ በናይት እኔ ማታ ነው ከፈለገ ማታ ይሰራል ማለት የእሱን ኮንፈርት ዞን ጠብቀ ስራውን መቀበል። እንደ ወታደር የምትሰራው ስራ አይደለም። አርት ነው። ሙድ ይፈልጋል፣ የሆነ ነገር ይፈልጋል። ስለዚህ ለእነሱ የሚያስፈልጉትን ነገሮች አንተ ትሪት የምታደርግበት ወይ ስ ሶን ዳይሬክቲንግ ላይ ስለሆንኩ የራሴ መንገድ አለኝ። ናይት ላይፏ ደግሞ ጠቅማኛለች። ልክ ነህ። ድግስ ደጋሽ ነኝ ማለት ነው። ወዳታለሁ እሷን ነገር አብሮ መብላት በጣም አዘወትራለሁ። ክሮችን ክሬ ጋር በጣም ነው መብላት። መጀመሪያ ምግብ ነው ባታዊ ምግብ ያቀራርባል፣ ያዋድዳል ምግብ ነው እና አብሮ በላ አብሮ እንደምታን ስትበላ በቃ አለቀ። ይጎ ይሰበራል ምናምን አይደል ባለው ራሱ ሶሷ ምናምን በመሃል ሙዝም ትሁን በቃ እየበላህ ነው። ውሃ ይጠጣ። ቆሎ ለምን አትገዛም? ዳቦ ቆሎ ምናምን እሷን ነገር ወዳታለሁ። ከዛ በኋላ ፍሬንድ ምናምን አያስፈልግም። ላይን እንጠብቃለን፣ ወደ ቤት ትሄዳለህ። እንደዛ ነው ምሳ። አሪፍ እና ቀጣይ አንድ ፊልም ሰርቻለሁ። አሁን ሰርተሃል? እሺ። አርጎ ይዞኝ ነው እንዴ? ፒኤልሲቲ የኤችአይቪ ኤድስ ፊልም ላይ ነው የሰራነው። ጥሩ በጀት ወጥቶለት ከሄድናቃቸው አይኔ ጋር ነው። እኔ ስክሪፕት ራይተር እና ፕሮዲሰር ነው ሆንኩት። የሚበልጠኝ ዳይሬክተር ሲመጣ ሰጠው። ጎበዝ። ተራለኝ ብለህ ታምናለህ? በደምብ እንደውም ዳይሬክቲንግ እኮ ከ45 ዓመት በኋላ ምናምን 60ዎቹ ምናምን በጣም ቆንጆ ይባላል። አሁን ጸሐፊም እንደዚህ ከዚህ በላይ ምን ይላሉ። ግን ክርስቶፈር ኖላንን ካየህ ለምን እንደሆነ ልንገርህ። ጊዜ የሚባል ነገር አለ። ጓደኛዬ ነው ያስረዳኝ። የሆነ ሰው የሆነ ጊዜ ይፈልጋል። አሁን ኮረስ መሆን ካለብህ በደንብ ኮረስ፣ አትጋፋ። ስራውን ከማበላሸው በኢጎ አንተ ዳይሬክት አድርግ። ነግሬህ ያለው የሆነ ስክሪፕት ሰጥቼ አንተ እያለህ እንዴት ነው ዳይሬክት የማደርገው? አይ እኔ ባለ እንደሱ ትበልጥ ትችላለህ። የእይታ ጉዳይ ነው። የእይታ ጉዳይ ሳይሆን ስራውን ግን አናስቀጥለው። እኔ ባዳዊ ማምነው በስራ ነው። የኔ ጋፈር ሆኖ ማለፍ ስራውን የሚያሰራ ከሆነ እኔ እሆናለሁ። እኔ ፕሮዲሰር ሜንታሊቲ ያለኝ ከዳይሬክተር የበለጠ ስራው ይሰራ ነው። ስለዚህ 2 ዓመት ነው የፈጀብን ተገምግሞ ምናምን፣ ግን የኤችአይቪ ኬት ስለሆነ መውጣት አይችልም ወይ ጉድ ፊልሙ ማለት ነው። ሰው በእነሱ የሚፈልጉት ነገር። አሁን ደግሞ ወቅቱን የጠበቀ ፊልም ነው። ቆንጆ ፊልም ሰርተን እጃችን ላይ ነው። ሊመረቅ ልብስ አሰፍተን ምናምን እኮ ነው ምርቃቱ የተሰረዘው እኮ። ምንድን ነው መጨረሻው? ተለፍቶበታል እንግዲህ ሁሉ ነገር ወጥቶበታል። ምንድን ነው ታዲያ ካልታየ ምንድን ያው ይህ ነገር ቢሮክራሲ ነው ታዲያ። አሁን እሺ ምንድን ነው በቀጣይ ሀሳብህ ማለት ነው? አሁን እየሰራ ነው ቴሌቪዥን ላይ ይሰየው። አሁን እኔ ሚዲያ ላይ በደንብ የተማርኩ ኮንቴንት እስካሁን እየተማርኩ ነው የምትለው? አዎ ቻናል ዋን ስገባ ሌላ እኔ ተገልጧል። አውቶ እንዴት ነው ዴሊቨር ማድረግ የምትችለው? ላይክ ዊዝን 1 ዊክ ውስጥ እስከ 14 ሾው እሰራለሁ በአንድ ሳምንት። አንድ ሳምንት ውስጥ ቃና ያ ትሬንድ አልነበረም። ፕሮዳክሽን ኳሊቲ ላይ ነው ፎከስ የምናደርገው። ካምቱ ዲስፕሌስ ደግሞ ኮንቴንት ነው። ሰው እንዴት ነው ዴሊቨር የምታደርገው? እንዴት ከኮሚኒቲ ጋር በጣም ሊንክ ታደርጋል? ኢዝሊ በሆኑ መንገዶች እንዴት ኮንቴንት ክሬት ታደርጋል? ከዛ በጣም ፋስት በሆነ መንገድ ፕሮዳክሽንን ሳትቀንስ እንዴት ዴሊቨር ታደርጋል? እሱ አይን ተገልጧል ማለት ነው። እስከ አለን እንኖራለን። ያው ከዛው ሚዲያ ላይ እንቀጥላለን። ቀሪውን ለእግዚአብሔር የምትል ነገር ሰማሁ። አይ በጣም ጥሩ አሪፍ ነው ዲጄ። በጣም ደስ የሚል ጊዜ አሳለፍኩ ከአንተ። እንዳልደበረ ተስፋ። ለምን ነው የሚደብር? ምን ሆነ ነው እንዴ? ባለቤ እኔ እድለኛ ነኝ። እንዴት? በጣም እድለኛ ነኝ። ለምሳሌ ነገር በህይወቴ በጣም የምወዳቸው ሰዎች አጠገቤ ይሆናሉ። አጠገቤ ስላለ እሺ። ለምሳሌ በፊልም ደረጃ እናስብ። ካሜራ ውስጥ የማይጠፋ ሲኖች አሉ አንተ የሰራህባቸው። እኔ እዚህ ቦታ ላይ የተቀመጥኩት ትልቁኝ አይደል፣ ቻንስ ነው። እሺ አንድ ምሳሌ ልስጥህ። በጣም የምወደው ሙዚቀኛ ዳዊት መለሰ ነው። እሺ። እና ዳዊት መለሰን ማግኘት ፈልጋለሁ ምናምን። ዳዊት መለሰ ደግሞ የሸዋንዳኝ ቤስት ፍሬንድ። እሺ። ከዛ እኔ ዲጄ አናት አቆምኩ ኮምፕሊትሊ። ወጥቼ የሆነ ቀን ስልክ ተደወለልኝ። ሳነሳው አይ መሳይ ነኝ ዳዊት አለኝ። እንዴት ነህ? ሸዋ ስልክህን ሰጥቶኝ ነው እና ዲጄ ትሰራለህ ሲለኝ እሺ አልኩት።
ከጓደኛዬ ላፕቶፕ ሄድኩና አጫወትኩ። ካቆምኩ በኋላ አቁሜያለሁ። እኔ እሱ ማግኘት ፈልጌ ነው። ከዛ ከጨረስን በኋላ በጣም ደስ የሚል ነገር ነው ያጫወትከው ምናምን ሰው እናውራ ደግሞ ሳሌ እኔ አንተን ላይ ነው የመጣው። የሚገርም እኮ በጣም በህይወቴ በቃ የኔ ይህን ነጠላውን የነ ማህሙድ ፋን አልነበርኩም። የኔ ዳዊት መለሰ ነው። አሁን ከሴቶች ጂጂ እንደመወዳት ማለት ነው። እንደዚህ ፒላሮች አሉ ከምወዳቸው ሰዎች ጋር በሆነ ህይወት ውስጥ ይመጣሉ። ከዛ ጓድ ኤልያስ መልካ ሲምፕሊ ፊልም ላይ ከመጣን አንተ የራስህ ድርሻ አለ። ሁለተኛውን ጠጥተህ ቀረጻለኝ በጣም እድል። እሺ ስላከበርከኝ አመሰግናለሁ። ዲጄ ቡና ልድገም? አይ ቀረጻ ልሂድ። ትሄድ ነው? እሺ ዲጄ እጅግ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። ብቅ በላ አጥላለሁ። የሆነ ቀን እመጣለሁ መልሼ። እሺ ቻው።